ቶርክ ኮንቨርተር አውቶማቲክ ትራንስሚሽን እንዴት እንደሚሰራ እንመልከት። የዚህ ትራንስሚሽን ዋና ኮምፖነንት የምንላቸው ቶርክ ኮንቨርተር፣ ፕላኔታሪ ጊር ሴት፣ ኤሌክትሪካሊ ኮንትሮልድ ቫልቭ ቦዲ በውስጡም ሶሎኖይዶችንና ቫልቮችን ያካትታል፣ ኦይል ፓምፕ፣ ብሬክ ባንድ፣ ክለች ዲስክ፣ ሴርቮ ፒስተን፣ ከሻፍቶች መካከል ደግሞ ኢንፑት ሻፍት፣ ኢንተርሚዲየት ሻፍት እና አውትፑት ሻፍት ናቸው። የዚህ ትራንስሚሽን ዋና ኮምፖነንት የሆነውን ፕላኔታሪ ጊር ሴትን እንመልከት። ፕላኔታሪ ጊር ሴት ከ3 ጊሮች የተዋቀረ ሲሆን እነሱም ሰንጊር፣ ፕላኔታሪ ጊር እንዲሁም ሪንግ ጊር ናቸው። አሁን ደግሞ የማርሽ አገባብ ስርዓት እንዴት እንደሆነ እንመልከት። በአውቶማቲክ ትራንስሚሽን ላይ እንደ ፍሪሲዮን የሚያገለግለን ቶርክ ኮንቨርተር ነው። ከሞተር የሚመጣው ዙር በቶርክ ኮንቨርተር አማካኝነት ወደ ትራንስሚሽኑ መግባት ይጀምራል። ከሞተር የሚመጣው ዙር ወደ ትራንስሚሽኑ መግባት የሚችለው ኢንፑት ሻፍት እና ኢንተርሚዲየት ሻፍት በክለች ዋን አማካኝነት ሲገናኙ ነው። አንደኛው ጊር ወይም ደግሞ ፈርስት ጊር የምንለው እንዴት እንደሚሰራ እንመልከት። በመጀመሪያ ክለች ዋን ወይም ደግሞ ፍሪሲዮን አንድ የምንለውን አፕላይ ስናደርገው